እነዚህን ካወቃችሁ በኋላ ባዶ ፕላስቲኮችን አጥሏቸው። አንደኛም ያለቀ የፈሳሽ ሳሙና ክዳኑን እንደዚህ ተበሳሱትና የችግኝ ማጠጫ ማድረግ ትችላላችሁ። ሁለተኛም ሃይላንድን እንደዚህ ስሩን በሳስታችሁና ቆርጣችሁ ከዛም የሃይላንዱን ጎን እንደዚህ አቀልጣችሁ በመቦርቦር የሃይላንድ ማንጠልጠያን አስገብታችሁ ከዘጋችሁ በኋላ የምግብ ማጥለያ እንዲሁም ማድረግ ትችላላችሁ። ሶስተኛም ጄሪካንን በእንደዚህ አይነት መንገድ ቆርጣችሁ መክተፊያችሁና ቢላችሁን ማስቀመጫ ማድረግ ትችላላችሁ። አራተኛም ፍሪጅ ውስጥ ካልታስቀምጡ ስትሉ ቦታ ከሞላባችሁ እንደዚህን ሃይላንድን 4 ቦታ ታደርጉና አንዱን በአንዱ ላይ በመደራረብ አሁን ሰፊ የሆነ ቦታ ስለሚኖር ፍሪጅ ውስጥ ማስቀመጥ ትችላላችሁ። አምስተኛ